እኔ አለ እግዚአብሔር ወልድ፣ አብን አለ እግዚአብሔር አብ፣ ሌላ አጽናኝ መንፈስ ቅዱስን ይሰጣችኋል አለ መንፈስ ቅዱስ። እና ጌታ ኢየሱስ ክርስቶስ እኔ ወደ አብ እሄዳለሁ ከአብ ነው የመጣሁት ብሏል። አብ ነው የላከኝ ከአብ ነው የመጣሁት ወደ አብ ተመልሼ እሄዳለሁ። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው እየሰራ ያለው? በእኛና በአብ መካከል ይቆማል። የማማለድ ሥራ ይሰራል ማለት ነው። እለምነዋለሁ አለ። ለምንድን ነው የምትለምነው ሲሉት ሌላ አጽናኝ እንዲሰጣችሁ ነው የምለምነው። እኔ ሲሄድ አባት እንደሌላቸው ልጆች አልተዋችሁም። ክብር ለኢየሱስ ይሁን። ዝም ብዬ እመለሳለሁ በሚል ተስፋ ብቻ መንገድ ላይ ትቻችሁ አልሄድም። እኔ እንደሄድኩኝ የሚላካል አይደል? እስካሁን ድረስ ቀጥታ ያላገኘነው አብን ነው። ወልድን ፊት ለፊት ሥጋ ለብሶ ታየ። መንፈስ ቅዱስስ አደረ ገብቶ ጭራሽ ቁጭ ብሎ የሚያወራ አይደለም፣ ለልብ የሚያስረዳው መንፈስ ቅዱስ አስተምሮት የማይገባው የለም። ኢየሱስ ነግሮት ሰው ላይገባው ይችላል። ብዙ ቦታ አልገባቸውም ስለሚል መንፈስ ቅዱስ ከነገረ ላይገባህ አይደለም እኮ አለመኖር አትችልም። መንፈስ ቅዱስ የነገረን በሙሉ ትኖረዋል። ምክንያቱም ኢየሱስ ጎን ቆሞ ነው፣ መንፈስ ቅዱስ ውስጥ ቁጭ ብሎ ነው የሚያወራው። ኢየሱስ ለጆሮ ነው፣ መንፈስ ቅዱስ ግን ለነፍስ ነው የሚነግር። ኢየሱስ በአረማይስጥ ነው የሚያስረዳ፣ መንፈስ ቅዱስ ኢንላይትመንት ነው የሚሰጥ። ክብር ለኢየሱስ ይሁን። ለጆሮ በተደራጀ አይደለም፣ መንፈስ ቅዱስ ስብከት አይደለም፣ ብርሃን ነው የሚሰጥ። ገባኝ አይደለም የምትለው፣ አስረዳኝ ማለት ልመዱ። አወቅኩ አይባልም፣ ገለጠልኝ። እና ሌላ አጽናኝ እንዲሰጣችሁ እለምናለሁ፣ እግዚአብሔርም ደግሞ ሌላ አጽናኝ ይሰጣችኋል፣ እርሱም የእውነት መንፈስ ነው። ጳራቅሊጦስ የምንለው ማለት ነው። ፓራክሌቴ ማለት ብዙ ነው ትርጉሙ። ባይዘው አንድ አይደለም ትርጉሙ። አንደኛው ትርጉም ምንድነው? ኤግዛክትሊ ላይክ ሚ ማለት የኔ አይነት ነው። እኔ እግዚአብሔር ወልድ ነኝ፣ እሱ እግዚአብሔር መንፈስ ቅዱስ ነው፣ ልክ እንደኔ ነው አለ። ሌላኛው ትርጉሙ ደግሞ መንገድ ጠቋሚ፣ ጋይድ የሚያደርግ አድቮኬተር ነው። መንገድ ይመራሃል፣ እጅህን ይዞ ጋይድ ያረጋሃል። በሚያስፈልግ ነገር በሙሉ ያማክርሃል። ጠጋ ብሎ የህይወታችሁን የመጨረሻ ዲቴይል መንፈስ ቅዱስ ያውቀዋል። ለሰው የማትናገሩትን የህይወታችሁን ጥልቅ ክፍል መንፈስ ቅዱስ ያነበዋል። ሌላ አጽናኛው እርሱ ማን ነው ሲል የእውነት መንፈስ። ቦርን አጌን የሆንኩት መንፈስ ቅዱስ በእኔ ሲያድር ነው። የክርስቶስን የመስቀል ሥራ እኔ ውስጥ ህይወት የሰጠው መንፈስ ቅዱስ ነው። ለብዙ ሰው ታሪክ ነው፣ ለእኛስ የዘላለም ህይወት ነው። ልዩነቱ ምንድን ነው? መንፈስ ቅዱስ አንተ ውስጥ ሕያው ያደርገዋል። ለሌላው ስትነግረው ፍልስፍና ነው የሚመስለው። ኢየሱስን ከና አርስቶትን ለይቶ ማያይ እኮ ትውልድ አለ። ታሪክ የሚመስለው የክርስቶስ ምስክር መንፈስ ቅዱስ ነው። ወደ እውነት ሁሉ ይመራቸዋል። በእውነት ነው ማለት ይሄን ኢንተርናላይዝ አድርጉት። እሺ መንፈስ ቅዱስ እኔ ውስጥ አለ የሚለው ከእውቀት አሳልፉት። ለዘላለም በእናንተ ውስጥ ይኖራል ነው ያለው ኢየሱስ። ሰማይ ስትሄዱስ አለ በውስጣችሁ። ወልድን እናገኘዋለን፣ አብን እናገኘዋለን፣ መንፈስ ቅዱስ በውስጣችን ለዘላለም ይኖራል። ጌታ ኢየሱስ እኮ እኔ ውስጥ እንዳለ እርግጠኛ ነኝ። መንፈስ ቅዱስ ከኔ ጋር ነው ማለት ብቻ ሳይሆን ኤክስፔሪየንስ ይደረጋል። አብሮ ሲኖር ታውቃለህ። መንገድ ላይ ስትሄድ ብቻህን እንዳልሆንክ ይሰማሃል። የሆነ አካል አብሮህ እንደሆነ ታውቃለህ። አብሮኝ እንዳለ ስረዳ አካሄዴ ይቀየራል፣ አረማመዴ ይለወጣል፣ አቋሜ ይስተካከላል፣ ለነገሮች ያለኝ ምላሽ ይቀየራል። ብቻዬን እንዳልሆን ብቻህን እንደሆንክ ስታስብ ነው ብዙ ነገር የምታደርገው። ሕይወታቸውን በሙሉ ኢየሱስ ይዞታል። ምንም ማድረግ አይችሉም። ኢየሱስ አጠገብ መሳደብ አትችልም፣ ኃጢአት ልታደርግ አትችልም። ኢየሱስ አጠገብ ቆሙ። እሱ ካንተ ጋር ካለው ንግግር በሙሉ ሌላ ነው የሚሆነው። የተሰቀለው ክርስቶስ መንፈስ ቅዱስን በፕሪንሲፕል ብቻ አይደለም ያወቅነው፣ በፕሪንሲፕል ተነግሮን ብቻ አይደለም ያወቅነው፣ አብሮን እየኖረን ያወቅ። ስንጸልይ ያግዘናል፣ ስናነብ ያበራልናል። አትወስኑ እናንተ። የመጨረሻ የህይወታችሁ ውሳኔ ሰጪ መንፈስ ቅዱስ ይሁን። ኑር እሱ ካለ ማንም ሞት ቢል አትሞትም። እሱ ደግሞ እወስድሃለሁ ካለ ማንም ተሰብስቦ ኑር ቢል አትኖርም። የህይወታችን የመጨረሻ ባለስልጣን መንፈስ ቅዱስ ይሁን። የመንፈስ ቅዱስ የመጀመሪያ ፕሮግራም ለጥላውን የሆነ ነገር ማድረግ ሳይሆን በጥላውን ላይ ኢየሱስን ማክበር ነው። አብ መንፈስ ቅዱስን ለኛ ያፈሰሰልን ኢየሱስን ብሎ መንፈስ ቅዱስ እኛ ላይ ለመውረድ እሺ ያለው አንተን እነሱ ላይ አከብራለሁ ብሎ። ከኢየሱስ ነጥሎ የሚያከብረው ሰው የለም። ከኢየሱስ ነጥሎ መንፈስ ቅዱስ ጥላውንን አያከብረውም። የመጀመሪያ ፕሮግራሙ በኢየሱስ ክርስቶስ ስም ስለመጣ መንፈስ ቅዱስ ግሎሪፋይ የሚያደርገው እላያችን ላይ ኢየሱስን ነው። ስሙ መንፈስ ቅዱስ እኮ ራሱን እንኳን አያከብርም። ራሱን አያከብር ማለት ስለ ራሱ የተለየ ነገር አይነግርህም። መንፈስ ቅዱስ እንዳለ የምታውቀው ስለ ኢየሱስ ይነግርሃል። መንፈስ ቅዱስ እንደወረደ የምታውቀው ኢየሱስ 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 ያስብልሃል። መንፈስ ቅዱስ የኢየሱስን ደም ብሎ ነው የመጣው፣ ጽድቄን ብሎ አይደለም የመጣው። ስለዚህ መንፈስ ቅዱስ እኔ ውስጥ ገብቶ ቁጭ ያለው የኢየሱስ ደም ስላለ ሳጠፋ በኢየሱስ ደም እየቀደሰኝ ይኖራል፣ እያስወገደልኝ እንጂ ቅድስናው
አጽናኝ ብቻ አይደለም መንፈስ ቅዱስ ተሟጋችም ነው ለእኔ። መንፈስ ቅዱስ ስለ እኔ በየትኛውም ነገር ላይ ምንም አይነት ኢሹ ካለኝ መንፈስ ቅዱስ ጣልቃ ገብቶ ይሟገትልኛል፣ ይረታልኛል። በፍርድ ፊት ትቆማለህ ትረታማለህ ተብሎለታል። ይሄ መንፈስ በክርስቶስ ኢየሱስ ስም ነው የወረደው። በኢየሱስ ደም አማካኝነት ነው ውስጥ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ይላል። የቤዛ ቀን ማለት ኢየሱስ ተመልሶ የሚመጣበት ቀን። እግዚአብሔር የሚነጥቀው መንፈስ ቅዱስ ያደረበትን ሰው ነው። ግን ምን አትብሉት፣ አታሳዝኑት። ለካያችሁ እሱ ቅዱስ ነው፣ ኃጢአት ሳደርግ ያዝናል። ይሄ ቅዱስ አምላክ በኢየሱስ ክርስቶስም ወርዷል። በኢየሱስ ደም አማካኝነት በእኛ ውስጥ ይኖራል። ጌታ ኢየሱስ ክርስቶስ ሁሉን ልነግራችሁ አልችልም አለ። ጌታ ኢየሱስ ክርስቶስ እኔ ያው ምለውን በሙሉ አልኳው፣ የተቀረውን ግን መንፈስ ቅዱስ ሲመጣ ይነግራቸው። ለመንፈስ ቅዱስ እድል ከሰጠ ነው፣ ጊዜ ከሰጠ ነው፣ ራሳችንን ከሰጠ ነው፣ በእግዚአብሔር ልብ ውስጥ ያለውን በሙሉ ይነግረናል። መንፈሳዊ ዓለም ላይ ያለ በክርስቶስ ኢየሱስ በኩል የተሰራውን ነገር መረዳት የምትፈልጉ ከሆነ ለመንፈስ ቅዱስ እድል ስጡት። አስተምረኝ ብላችሁ ራሳችሁን ባዶ አድርጋችሁ በቅዱስ ቃሉ ፊት ቀረቡ። የእግዚአብሔርን ቃል ክፈቱትና አስተምረኝ መንፈስ ቅዱስ ብላችሁ ተቀረቡ። ይሞላቸዋል፣ ሁሉን ይነግራቸዋል። ከኢየሱስ ያየውን ነው ጴጥሮስ ቆሞ ኢየሱስ ሲያስተምር አልገባውም። መንፈስ ቅዱስ ውስጡ ሲመጣስ አስታወሰው፣ ተረጎመለት። በእውነት ነው የምላችሁ፣ ዝም ብላችሁ የእግዚአብሔርን ቃል አንብቡና ለምን መሰላችሁ? መንፈስ ቅዱስ ከዚህ በላይ ሊናገር የሚችልበት መንገድ ብዙ የለም። ይናገራል እኮ በተለያየ አይነት በሚገባን ምሳሌዎች ይናገረናል። በቅዱስ ቃሉ በኩል ከሆነ ግን ሞር ለሱም በደንብ እንዲናገር አይደል? ሙሉ አቅም ነው የእግዚአብሔር ቃል። ቀጥሎ ለትውልድ ሁሉ ይሆናል። በእግዚአብሔር ቃል በኩል የመጣ ድምፅ። በጣም ከቃሉ ጋር ጊዜ ስትወስዱ የእግዚአብሔር ቃል ሲበራላችሁ ለእናንተ ብቻ አይደለም ለትውልዳችሁ ሁሉ መመሪያ የሚሆን ነገር ነው ይሰጣችሁ። ቃሉ ጋር ምቆይ ከሆነ በዛ በኩል ይመጣል፣ እሱን ያሳስብሃል። አንብበኸው ረጅም ጊዜ ቆየው ጥቅስ ተንበርክከ መንፈስ ቅዱስ ሲነካው ካለህበት ቦታ ያወጣል። ብዙ ነገር ውስጥ እኮ ነው ያለው። ልክ ቦግ ሲልል ጥቅሱ ምንም እኮ የተፈጠረ ነገር እኮ የለም እኮ ነገሩ እኮ ነው እኮ የገባ እርግጠኛ ትሆናለህ። በቃ ነገር እንደተቀየረ ምንም እኮ ዜና እኮ አልሰማህ። በቅዱስ ቃሉ በኩል ሪማይንድ ሲያደርግ ብርሃኑ ወደ ሰውነቱ ሁሉ ይፈሳል። ይህንን ያለው መድኃኒታችን ኢየሱስ ክርስቶስ ነው። እሱ አስተማሪ ነው። ምን ያስተምረናል? ሁሉ በእግዚአብሔር ዘንድ ያለውን በእግዚአብሔር ልብ ውስጥ ያለውን። አንተ ውስጥ ያደረው መንፈስ ቅዱስ እድል ከሰጠው የእግዚአብሔርን ጥልቅ ነገር መርምሮ ይነግራል። ሰው ታውቃላችሁ መሬት ላይ ያለ ናቹራል ነገር አይገባውም፣ እንኳን የእግዚአብሔር ጥልቅ ነገር። መንፈስ ቅዱስን እድል ስትሰጠው ሄቨንሊ ሪልም ውስጥ ያለ ስፒሪት ዳይሜንሽን ላይ ያለ የእግዚአብሔር ጥልቅ ነገር መንፈስ ቅዱስ ካልሰጠ በቀር በመረዳት ባለጠጋ መሆን አይቻልም። የመረዳት ብልጽግና። አሁን ጳውሎስን እዩት፣ እንግዲህ እዩት። በሰው ደረጃ ይህንን ማወቅ ይቻላል የምንለው ደረጃ ድረስ እኮ ነው የሚያውቀው። የገባውን ነገር በሙሉ ግን በእግዚአብሔር ቃል መሰረት አስይዞ ነው የተናገረው። ለምን? የተሞላው እሱ ነው። ሲገባው በእግዚአብሔር ቃል ነው የሚያፈስው። ይኸው ለ1000 ዓመት የተረፉልን ከመንፈስ ቅዱስ ተምረው ነው። ለትውልዳችን መድኃኒት የምንሆነው ለብዙ ትውልድ ከጨለማ ወደ ብርሃን ለመምጣት ምክንያት መሆን የምንችለው መንፈስ ቅዱስ ሲያስተምረን ብቻ። ከእግዚአብሔር የተማረ ያስታውቃል። እግዚአብሔር በቅዱስ ቃሉ ከመንፈሱ ይምከረን።